ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎች። የኦሪትን መጽሐፍት ያጻፈው ማን ነው? ሀ. ነቢዩ ሙሴ ለ. ነቢዩ ኢሳይያስ ሐመሩሃ ነቢዩ ዮናስ መ. ነቢዩ ኤልያስ ሀ. ነቢዩ ሙሴ ከመጽሐፍ ቅዱስ ብዙ ምዕራፍ ያለው የቱ ነው? ሀ. ትንቢተ ኢሳይያስ ለ. መዝሙረ ዳዊት ሐመሩሃ ኦሪት ዘፍጥረት መ. ራእየ ዮሐንስ ለ. መዝሙረ ዳዊት የአዲስ ኪዳን የመጀመሪያ ሰማዕት ማን ነው? ሀ. ቅዱስ ሉቃስ ለ. ቅዱስ ጴጥሮስ ሐመሩሃ ቅዱስ እስጢፋኖስ መ. መጥምቁ ዮሐንስ ሐመሩሃ ቅዱስ እስጢፋኖስ ስለ ዘመን ፍጻሜ የተጻፈ የመጽሐፍ ቅዱስ ክፍል የቱ ነው? ሀ. የሐዋርያት ሥራ ለ. ትንቢተ ዮናስ ሐመሩሃ የጴጥሮስ መልእክት መ. ራእየ ዮሐንስ መ. ራእየ ዮሐንስ ጌታችን 7 አጋንንትን ያስወጣላት ሴት ማን ትባላለች? ሀ. ሐና ለ. ራሄል ሐመሩሃ ማርያም መግደላዊት መ. ሔዋን ሐመሩሃ ማርያም መግደላዊት ስንት ጥያቄ እንደመለሱ በኮሜንት መስጫው ያስቀምጡልን። ለጓደኛው ሼር ማድረግ እንዳይረሱ።